ሰላም ዛሬ ኦልሞስት በኤአይ ብቻ የሰራሁትን ትልቅ አፕሊኬሽን ነው ማሳያችሁ። አፕሊኬሽኑ የሚያደርገው ኢትዮጵያ ውስጥ ያሉ ሆቴሎችን ኢንተግሬት በማድረግ አንድ ሰው ወደሆነ ቦታ ሙቭ ማድረግ ቢፈልግ ወይም ደግሞ ትራቭል ማድረግ ቢፈልግ ምን አይነት ሆቴል አለ እዛ ቦታ ላይ የሚለውን ሳይጨነቅ እዚህ ሲስተም ላይ በመግባት ያለውን ሆቴል በማየት እዛው ሲስተሙ ላይ ቡክ ማድረግ የሚችልበት ሲስተም ነው የሰራሁት። ይሄን ሲስተም ብዙውን ኮድ የተጻፈው በኤአይ ነው። እኔ ኢንተግሬት ማድረጉን ብቻ ነው የሰራሁት። አፕሊኬሽኑን ምን እንደሚመስልና ምን ፋንክሽናሊቲ ያሉት የሚለውን ሙሉ በሙሉ በዚህ ቪዲዮ አሳያችኋለሁ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። አፕሊኬሽኔ ሎካል ላይ ነው ያለው። ሎካል ሰርቨር ላይ ራን አድርግና ላሳያችሁ። በመጀመሪያ ባክኢንዴን ራን ላድርገው። ባክኢንዴ በትክክል ራን እያደረገ ነው። ፍሮንቲንዴን ራን ላድርግና ያሉትን ፋንክሽናሊቲዎች ላሳያችሁ። ሎካል ሆስት ላይ እዚህ ዩአርኤል በሚሄድበት ጊዜ አፕሊኬሽንን ማየት እችላለሁ። አፕሊኬሽን ይሄን ይመስላል። እዚህ ጋር ሲቲዎች በሲቲ ኔም ወይም ደግሞ በሆቴሉ ኔም ሰርች አድርጎ ሆቴሉን ማየት ይችላል። እዚህ ጋር የሚመጡለት ሆቴል እዚህ ሲስተም ጋር ኢንተግሬት አድርገው የሚሰሩ ሆቴሎች ወይም ደግሞ የከተማ ስሞች ብቻ ናቸው የሚመጡለት። ከዚህ ጋር ሰርች ማድረግ ይችላል። ለምሳሌ አዲስ አበባ ብለን ሰርች በምናደርግበት ጊዜ አዲስ አበባ ውስጥ ያሉ ሆቴሎች መጥተዋል። ሩሞቹን እዚህ ጋር ማየት እንችላለን። 10 ሆቴል አለ ብሎናል። ከ10 ሆቴል ላይ ለሳምፕል ያስገባናቸው ሆቴሎች ስለሆኑ በአዲስ አበባ ውስጥ 10 ሆቴል አለ እያለን ነው። ሰርች ለምሳሌ ሸራተን አዲስ ሂልተን ሆቴል የሚባል ሆቴል አለ ይለናል። አንዱን ሆቴል ክሊክ በምናደርግበት ጊዜ ስንት ሩም እንዳለ ያሳየናል። ከዚህ ጋር አንድ ሩም ነው ያለው። ብሩን ዲቴል በናይት ምን ያክል ብር እንደሚያስከፍሉ ምናምን ያሳያል። ቡክ ማድረግ ይችላሉ። ነገር ግን ቡክ ማድረግ ሲፈልጉ ግዴታ እዚህ ሲስተም ላይ ሎጊን ማድረግ አለባቸው። አካውንት ከሌላቸው ሳይን አፕ የሚለውን በመጫን ሳይን አፕ ማድረግ ይችላሉ። እዚህ ጋር ስማቸውን ኤቭሪ ዲቴል ሞልተው ማድረግ ይችላሉ። አሁን ወደ ሲስተሙ ገብተዋል፣ ሎጊን አድርገዋል። ሎጊን ሲያደርግ እዚህ ጋር ማይ ቡኪንግ ምትል አዲስ ታብ ተጨምራለች። ቡክ ያደረገውን ሆቴል እዚህ ጋር ፕሮግረሱን ማየት ይችላል። ካንስል ማድረግ ከፈለገም ካንስል ማድረግ ይችላል። አንድ ሆቴል ቡክ አድርገን ላሳያችሁ። ከዚህ ጋር ሰርች ለምሳሌ ባህር ዳር ላይ 2 ሆቴሎች አሉ እያለን ነው። ፋውንድ 2 ሆቴልስ ቪው ሩምስ አንድ ሩም አለ እያለን ነው። በዚህ ሰዓት አንድ ሩም አለ። ቡክ ናው ወደ በሚልበት ጊዜ ወደ ፔመንት ሜተድ ይወስደዋል። ፔመንት ሜተዱ እዚህ ጋር ለሳምፕል ነው እንትን ያለ። ለምሳሌ የቴሌ ብርን ወይም የሲቢ ብርን ኤፒአይ ተጠቅመን ኢንተግሬት ማድረግ እንችላለን። ዳይሬክትሊ ከዚህ ሲስተም ሳይወጣ ፔይ ማድረግ ይችላል። ፔይ ካደረገ በኋላ ከአካውንቱ ላይ ብሩ ይቀነሳል። ብሩ ከተቀነሰ በኋላ ወደ ቡኪንግ ይወስደዋል ማለት ነው። እዚህ ጋር ዝም ብለን መቼ ነው ወደ ሆቴሉ መምጣት የሚፈልገው የሚለውን መሙላት እንችላለን።
በ27 11ኛው ወር 2025 መምጣት እንፈልጋለን ብለናል። እስከ መቼ ነው? ለምሳሌ እስከ 30 ላድርገው ለ3 ቀን። እዚህ ጋር በምታዩት ጊዜ ዲቴሉን ቡኪንግ ሳመሪ ዲቴሉን ያሳያል። ከ26 እስከ 29 ይላል። ለሶስት ቀን ለሶስት ማታ ነው የሚፈልገው። ለሶስት ማታ እያንዳንዱ 7000 ብር ስለሆነ በየቀኑ 21000 ብር ሆኗል። ታክስ ፊ ደግሞ 2100 ብር አስቧል። ከዚህ ጋር የፔመንት ኢንፎርሜሽን ሞልተን ኮንፈርም ቡኪንግ ማለት እንችላለን። እንዲቀለን ባንክ ትራንስፈር እንበለውና ምክንያቱም ምንም አይነት ኤፒአይ ስላልተጠቀምን ኖርማሊ አሁን ለቴስት ብቻ ስለሆነ ኮንፈርም እንበለው። ኮንፈርም ስንለው ቡኪንግ ኮንፈርም ብሎናል። ወደ ማይ ቡኪንግ ወስዶናል። እዚህ ጋር በምታዩት ጊዜ ቅድም ባዶ ነበረ። አሁን ይሄን ስታተሱን ካንስል ማድረግ ይችላል። ኮንፈርምድ ነው። ሰውየው አድሚኑ ለምሳሌ ይሄ ብር አልደረሰኝም ካለ ይሄንን ካንስል ማድረግ ይችላል አድሚኑን። ከዚህ ጋር ይሄን ይመስላል። ዩዘሩ ፕሮፋይሉን ኤዲት ማድረግ ይችላል። ብዙ ነገሮችን ማድረግ ይችላል። ለምሳሌ ጥቂቶችን እንያቸው። አካውንት ሲቲንግ ላይ ሄዶ ስሙን አፕዴት ማድረግ ይችላል። አበበ ነበረ ከበደ ሊለው ይችላል። ኢሜሉን፣ ስልክ ቁጥሩን የፈለገውን አፕዴት አድርጎ ሴቭ ማድረግ ይችላል። ዩዘር ታይፑን አፕዴት ማድረግ አይችልም። ምክንያቱም አድሚኑ ብቻ ነው ዩዘር ነው። አድሚን የሆነ ደግሞ አድሚኑ ብቻ ነው ፕሪቪሌጅ ሊሰጠው የሚችል። ሴቭ ቼንጅ ሴቭ በምናደርገው ጊዜ ይኸው የዩዘሩ ዲቴል ቼንጅ ሆኗል። ከዚህ ጋር ፓስዋርዱን መቀየር ይችላል። ፓስዋርዱን ለምሳሌ መቀየር ይችላል። 10 20 30 ነበረ ቅድም። አሁን 1 2 3 4 5 6 ላድርገው። ኮንፊርም አደረግኩት። አፕዴት ላድርገው። ኖቲፊኬሽን ላይ በመግባት ኢሜል ኖቲፊኬሽን ይድረሳይ ወይስ አይድረሳይ የሚለውን ክሊክ ማድረግ ይችላል። ኤስኤምኤስ ኖቲፊኬሽን ይድረሰኝ ወይስ አይድረሰኝ የሚለውንም ራሱ የሚፈልገውን ሲቲንግ እዚህ ጋር ብዙ ነገሮችን ማስተካከል ይችላል። ከዚህ ጋር ፔመንት ሜትድም ቀድሜ ላያይዝ ካለ ካርድ ወይም ደግሞ ሰምቲንግ ከዚህ ጋር ማያያዝ ይችላል። ካርዱን ፔመንት ሜትድ አድ ማድረግ ይችላል። ሴቭ ያደረጋቸውን የሚፈልጋቸውን ሆቴሎችም ሴቭ ማድረግ ይችላል እና ሴቭ ያደረጋቸውን ሆቴሎች ከዚህ ጋር መጥቶ ትራክ ማድረግ ይችላል። ክሊርም ማድረግ ይችላል ካልፈለገ። ለምሳሌ ክሊር ኦል ልበለው፣ መደለት ይችላል። ብዙ ነገሮችን ከዚህ ጋር ሴቲንግ ላይ ማስተካከል ይችላል። አሁን እያሳየዋችሁ ያለው በዩዘር ማንኛውም ዩዘር ገብቶ ሊያደርጋችሁ የሚችሉ ነገሮችን ነው። ግን አድሚን የሆነ ሰው ሆቴል ክሬት ማድረግ ይችላል። ብዙ ነገር ማድረግ ይችላል። በአድሚኑ ዳሽቦርድ ገብተን ማየት እንችላለን። እዚህ ጋር ዶክሜንቴሽኖችን ሰርተናል። ከዚህ ጋር እንዴት ሲስተሙ እንደሚሰራ ብዙ ዶክሜንቴሽኖች አሉ። ከዛ ውጭ ሄልፕ ሴንተር፣ አባውታስ ኤቭሪቲንግ አለው። ከዚህ ጋር ኮንታክት ማድረግ ቢፈልግ ኮንታክት ማድረግ ይችላል። ፋኪው ወይም ደግሞ ፋስት አስክድ ኩዌሽኖች ምን እንደሆኑ ስለ ሲስተሙ የሆነ ነገር ቢያስቸግረው እዚህ ጋር መጥቶ ማንበብ ይችላል። ፕራይሲንግ ከሆነ ምናምን የሚለውን ማንበብ ይችላል። እዚህ ጋር ፕራይቬሲ ኤንድ ፖሊሲዎቹን
የሲስተሙን እዚህ ጋር መጥቶ ማየት ይችላል። ኤቭሪቲንግ ማየት ይችላል። ሶ አሁን እያየን የነበረ በዩዘር አካውንት ነበረ። በአድሚን ላይ ደግሞ ምን ምን ፋንክሽናሊቲ ያሉት የሚለውን እናያለን። መጀመሪያ ሳይን አውት እናድርግና ሎጊን እናድርግ በአድሚን አካውንት። ሶ አድሚን ሁኜ የገባሁበት ኢሜል ስላለኝ በሱ ሎጊን ላድርግ። ሶ አድሚን በሆንኩበት አካውንት ሎጊን ሳደርግ እንደምታዩት ከዚህ ጋር አድሚን የምትል አንድ ታብ ተጨምራለች። ሶ ከዚህ ጋር አድሚኑ ስለ ሆቴሉ ብዙ ነገሮችን ማድረግ ይችላል። ሶ ወደዛው ታብ ሄደን ምን ማን ፋንክሽናሊቲዎችን አድ ማድረግ እንደሚችል ማየት እንችላለን። ከዚህ ጋር ቡኪንጎቹን ማን ቡኪንግ እንዳደረገ ማየት ይችላል። ለምሳሌ ከበደ የሚባል ዩዘር፣ ከበደ ማለት ቅድም የገባንበት ዩዘሩን ፕሮፋይሉን አፕዴት ስላደረግ ነው። ከበደ አዲስ ሆቴልን ቡክ አድርጓል። መቼ 27 2025 ኖቬምበር 30 2025 ይህን ቡክ አድርጓል ብሎ እንትን ይላል። ትክክል ነው ከሆነ ትክክል ነው ብሎ ማለፍ ይችላል ዩዘሩ። ትክክል ብሩ ደርሶት ከሆነ ካለዛ ግን ካንስል ማድረግ ይችላል። ወደ ፔንዲንግ መውሰድ ይችላል። የሆነ ያልተረጋገጠበት ነገር ካለ እና 3 ቀኑ ደርሶ ከሆነ ደግሞ ኮምፕሌትድ ማድረግ ይችላል። ኮምፕሌትድ በሚያደርገው ጊዜ ቅድም ሪዘርቭ ያደረጋት ሩም ትለቀቃለች። ሌላ አዲስ ሰው መያዝ ይችላል ማለት ነው። ለምሳሌ ካንስል ላድርጋት። ሶ ቡኪንግ አፕዴት ቱ ካንስል ይላል። አሁን ይሄ ካንስል ሆኗል። በቅድሙ ዩዘር ፕሮፋይል ብንገባ ካንስል እንደሆነ ያሳየዋል። ሶ ከዛ ውጭ ሆቴሎችን ከዚህ ሲስተም ጋር መስራት የሚፈልጉ ሌላ አዲስ ሆቴሎች መምጣት ቢፈልጉ ሆቴሎቹን አድ ማድረግ ይችላል። ለምሳሌ ሆቴሉ ኔም ማይ ሆቴል ልበለው ዝም ብዬ ለሳምፕል እና ሬቲንጉን ስንት ሬቲንግ አለው የሚለውን 3 ልበለው። አድሬሱ የት እንደሆነ ለምሳሌ ሐዋሳ ይሁን አድሬሱ ሐዋሳ አደባባይ ልበለው። አይ ቲንክ አላቅም ይኖር አይኖር። ሐዋሳ ስቴቱ ሳውዝ ልበለው። ካንትሪ ኢትዮጵያ። ዚፕ ኮድ 1000 ይሁን የአዲስ አበባውን ውሰድ ችግር የለውም። ስቴቱ ሰምቲንግ ስለጠፋብኝ አማራ ልበለው። ዲስክሪፕሽን መጻፍ ይቻላል። ሰምቲንግ ዲስክሪፕሽን አሁን ከምጽፍ ምን እዚህ ሆቴል ላይ ምን አሉ የሚሉትን ዋይፋይ አለው፣ ፓርኪንግ አለው፣ ስፓክ አለው፣ ስፓ አለው የሚለውን ከዚህ ጋር ሞልቶ ክሬት ማድረግ ይችላል አድሚን የሆነ ዩዘር። ሶ ሆቴል ክሬትድ ሰክሰስፉል ይላል። እዚህ ጋር ሆቴልስ ላይ ገብተን ብናይ ማይ ሆቴል ሐዋሳ ኢትዮጵያ የሆነ አዲስ ሆቴል ክሬት ተደርጓል ማለት ነው። ሶ ሆቴሉን ኤዲት ማድረግ ይችላል አድሚኑ። ለምሳሌ አሁን ክሬት ያደረግነው ሆቴል የሆነ ነገሩ ባይኖረው ከዚህ ጋር ያሉትን ብቻ ሴሌክት ማድረግ ይችላል። ይሄን ቴክስት ዘቤስት ልበለው። ለምሳሌ ዘቤስት ብዬ ኤዲት የፈለገውን ነገር ማድረግ ይችላል። አፕዴት ሆቴል ሶ አፕዴትድ ሆኗል። እንደምታዩት አፕዴትድ ሆኗል። ሶ አፕዴት ብቻ ሳይሆን ዲሌትም ማድረግ ይችላል። ይሄን ሆቴል ባይፈልገው ለምሳሌ ከዚህ ሆቴል ጋር መስራት አንቀጥልም ቢል ዲሌት ማድረግ ይችላል። ሆቴሉን ዲሌት። ሶ ሆቴል ዲሌትድ ሰክሰስፉሊ፣ ሆቴሉ ተደለተ። ሆቴል ብቻ አይደለም ሩሞችን አድ ማድረግ ይችላል።
ለምሳሌ አድሩም ልበልና ከየትኛው ሆቴል መሆኑን እዚህ ጋር ለምሳሌ ዝም ብዬ ሳምፕል ደብረ ብርሃን ላይ ክሬት ያደረኩት ሆቴል አለ። እሱን ሆቴል የሩሙ ታይፕ ምን አይነት ነው? ለቪአይፒ ነው 7000 ብር በናይት ነው ማለት እችላለሁ። የሩሙ ቁጥር ስንት እንደሆነ 109 ልበለው። ለምሳሌ ፍሎር ስንት ፍሎር ላይ እንዳለ 15ኛው ልበለው። ለምሳሌ አድ ሩም አሁን ሩም አድ አድርገናል። ሶ ሩሙን አድ ካደረግን በኋላ ይኸው እዚህ ጋር እንደምታዩት ይሄ ሩም አድ ተደርጓል፣ አቬሌብል ነው ይላል። ሩም ታይፑ ሩም ነምበሩ 109 ነው። ታይፑ ፎር ቪአይፒ ነው። ፍሎሩ 15 ነው ይላል። ካልፈለግነ የምንቀይረው ነገር ካለ እዚህ ጋርም ኤዲት ማድረግ ይችላል። ለምሳሌ ሩም ታይፑን ወደ 2000 ብር ፐር ናይት ፎር ፋሚሊ ወደሚለው አፕዴት ማድረግ እችላለሁ። ሶ እንደምታዩት አፕዴት ሆኗል። ዲሌት ማድረግ ከፈለጉ ዲሌት ማድረግ ይችላል። ይኸው ሩሙ ዲሌት ሆኗል። ሶ አቬሌቢሊቲውንም አፕዴት ማድረግ ይችላል። ለምሳሌ ተይዞ ከሆነ ኦኩፓይድ ነው ብሎ አፕዴት ማድረግ ይችላል። ወይም ደግሞ የሆነ ነገር ተበላሽቶ እየተጠገነ ከሆነ ሜንቴናንስ ነው ብሎ ዩዘሮች ላይ እንዲታያቸው ማድረግ ይችላል። ክሊኒንግ ላይ ከሆነም ክሊኒንግ ላይ ነው ብሎ ማሳየት ይችላል። ሶ እዚህ ጋር ብዙ ነገሮችን አድሚኑ ማድረግ ይችላል። ከዚህ ጋር ሰርች ለማድረግ አቬሌብል የሆኑትን ብቻ ማየት ይችላል። ከየትኛው ሆቴል ነው? ለምሳሌ ግራንድ ፕላዛ ሆቴል ላይ ብቻ ያሉትን አቬሌብል የሆኑ ሩሞችን አሳየ ማለት ይችላል። ሴሌክት ማድረግ ይችላል። ሶ ሩም ታይፖችንም ኤዲት ዲሌት ክሬት ማድረግ ይችላል። ሩም ታይፕ ማለት ለምሳሌ ለቪአይፒ ነው ለምንድን ነው የሚለውን ክሬት ማድረግ ይችላል። ሶ ከዛ ውጭ ደግሞ ትራንዛክሽን ሎጉን ሁሏን ትራንዛክሽን ሎግ ከዚህ ጋር እንደምታዩት ትራንዛክሽን ሎጉ ያሳየናል። ለምሳሌ አሁን ላይ ኖቬምበር 22 25 5 ሰዓት ከ4 ላይ ሩም 34ን ስታተሱን አፕዴት ቱ ወደ ክሊኒንግ ቀይሯል አድሚኑ ይላል። ከዚህ ጋር ወደ አፕዴት ቀይሯል ይላል። ከዚህ ጋር ቅድም ከበደ የሚባል ሰውዬ ዩዘር 12 ቡክድ ሩም 34 ፍሮም 2025 ቱ 30 ብሎ ትራንዛክሽን ኤቭሪ ትራንዛክሽን ሎግን ከዚህ ጋር ትራክ እያደረገ ለአድሚኑ ያሳያል። ሶ የተለያዩ የሲስተሙ ሴቲንጎችንም ለአድሚኑ ብቻ አቬሌብል የሆኑ የሲስተም ሴቲንጎች አሉ። ከዚህ ጋር ለምሳሌ ሳይቱን ኢትዮስቴ ሆቴል ቡኪንግ የሚለውን መቀየር ይችላል። የሳይቱን ዲስክሪፕሽን አፕዴት ማድረግ ይችላል። ኤቭሪቲንግ አፕዴት አድርጎ ሴቭ ማድረግ ይችላል። ለምሳሌ ኢትዮስቴ ብቻ የምትላትን ሆቴል ቡኪንግ የምትላትን ሪሙቭ አድርጌ ሴቭ ማድረግ እችላለሁ። ሶ እንደምታዩት ሴቭ ሆኗል። ከዚህ ጋር ቢዝነስ ሩሎቹን ከስንት ሰዓት እስከ ስንት ሰዓት ነው የሚለውን የምንሰራውን ኤቭሪቲንግ አፕዴት ማድረግ ይችላል። እነዚህ ሁሉ አቬሌብል የሆኑ ግን ለአድሚኑ ብቻ ነው። ሶ ኖቲፊኬሽን ኢሜል ኖቲፊኬሽን ይኖረው አይኖረው የሚለውን እዚህ ጋር ኢኔብል ዲዜብል ማድረግ ይችላል። ሴኩሪቲውን ለሴኩሪቲ ለምሳሌ ሴሽን ታይም አውት ከዩዘሩ ከዚህ ዌብሳይት ላይ ከገባ በኋላ ከስንት ሰከንድ በኋላ ወይም ደግሞ ከስንት ደቂቃ በኋላ ሁለተኛ ሎጊን እንዲያደርግ ይጠየቅ ማድረግ ይችላል። ለምሳሌ 30 ደቂቃ ከቆየ በኋላ ሁለተኛ ሎጊን ካላደረገ ሴሽን ታይም አውት እንዲለው ማድረግ እንችላለን። ስንት ጊዜ አቴምፕት ያድርግ ሎጊን ለማድረግ የተሳሳተ ክሬዴንሻል ካለው ለምሳሌ 5 ጊዜ ካደረገ በኋላ ብሎክ እንዲያደርግበት ማድረግ ይችላል።
ብዙ ነገሮች በጣም አድቫንስድ የሆኑ ነገሮችን ለማድረግ ሞክረናል። ሶ ከዚህ ጋር እንደ ቅድሙ ብዙ ነገሮችን አፕዴት ማድረግ ይችላል። የዩዘሩ ፕሮፋይሎች ምናምን ከዛም አቬሌብል ስለሆኑ ከዚህ ጋር ወደ ፈለጉት ነገር አፕዴት ማድረግ ይችላል። ሶ ይሄን ይመስላል ማለት ነው። በጣም ብዙ ነገሮችን ነው የሰራሁት። ሶ ይሄን ሁሉ ግን አብዛኛውን ኮድ የጻፍኩት በኤአይ ነው። ሶ እናንተም ኤአይን ብቻ ተጠቅማችሁ ብዙ ስራዎችን መስራት ትችላላችሁ። ለምሳሌ የሆነ ስራ ብታዩ በጣም ሲምፕል የሆኑ ኤአይ የሚሰራቸው ስራዎችን ልታገኙ ትችላላችሁ። አፕወርክ ላይ ሄዳችሁ ሰርች ብታደርጉ ለምሳሌ በጣም ሲምፕል የሆኑ ስራዎችን ፖስት ነው ታያላችሁ። እናንተም ሲምፕሊ መስራት የምትችሏቸው ስራዎች ናቸው። ሶ መጀመሪያ ቤዚኩን በማወቅ የተለያዩ አፕሊኬሽኖችን ኤአይን ተጠቅማችሁ መስራት ትችላላችሁ። ሶ አይ ሆፕ ይሄ ቪዲዮ ይጠቅማችኋል። ነገር ግን ኤአይን ተጠቅማችሁ እንዴት መስራት እንደምትችሉ ከፈለጋችሁ ደግሞ ቪዲዮ ሰራላችኋለሁ። አብረን በቪዲዮ አንድ ፉል ስታክ የሆነ አፕሊኬሽን መስራት እንችላለን። ሶ ይሄንን የምትፈልጉ ከሆነ ሌት ሚ ናው ኢን ዘ ኮሜንት ሴክሽን። ቴንክ ዩ ፎር ዋቺንግ። ቴንክ ዩ ሶ ማች